السلام عليكم ورحمة الله وبركاته. ودنا يتكبراችሁ የስምቦ ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ ሰላም ነኝ። ባለፈው ቲክቶክ ላይ ለቅቄ ነበር ወነ ዘይት ላሳያችሁ ነው ብዬ ነበር። ይሄ ነው ዘይቱ ማለት ነው ለጸጉር ዘይቱ አጠቃቀም ከግንባር ሄደባችሁ ሴቶች ሂጃብ ስለምንለብስ ከግንባር ሄድብናል። ለሱ አሪፍ ነው ትቀቡታላችሁ ማለት ነው። ሁለተኛ ደግሞ ያረዝማል ጸጉሩን በጣም ነው የሚያሳምረው ማለት ነው። ለወንዶችም እንደዛው ለወንዶችም የመለጠባችሁ ወንዶች ስትቀቡ አሪፍ ነው። ጸጉሩን በደንብ ነው የሚያበቅለው ማለት ነው። ደግሞ ያሳምራል። አቀባበቱ ደግሞ በትንሹ ነው። ይሄ ነው ዘይቱ ማለት ነው። በትንሹ ነው ስትቀቡ። እኔ ገና አልጨረስኩትም፣ ብዙ ነው። በትንሹ ነው የምትቀቡት። ከግንባር ሄደባችሁ ሁሌ ስትተኙ ጊዜ ከግንባር ትንሽ ተቀብታችሁ ትተኛላችሁ ማለት ነው። ትንሽ ዘይቱ ስትቀቡ ጸጉራችሁን እንደዚህ ስትይዙ ማለት ነው እጃችሁን ለመያዝ ትንሽ ጸባ ያለው ከፈለጋችሁ ተቀብታችሁ ተኝታችሁ ስትነሱ ታጠቡታላችሁ። ካልፈለጋችሁ ደግሞ ምንም አያረግም ትተዋላችሁ ማለት ነው። እኔ ተቀብቼ ታጥቤ አላውቅም፣ እንደዛው ነው የምተው ማለት ነው። እና ብትታጠቡም ችግር የለም። ተቀብታችሁ 1-2 ሰዓት 3 ሰዓት አስቀምጣችሁት ብትታጠቡም ችግር የለም፣ ብታስቀምጡም ችግር የለም ማለት ነው። እና ለረዝመትና ጸጉራችሁ እንዳያምር ከፈለጋችሁ ትቀቡታላችሁ ማለት ነው። ጸጉራችሁ ሙሉ ትቀቡትና በጣም ይታሻል ላዝም ያኔ ማለት ነው። ማታሸት አለበት ማለት ነው፣ ውስጥ እንዲገባ ማለት ነው። ውስጥ አስገብታችሁ በጣታችሁ 5 ደቂቃ እንደዚህ ታሻችሁ ከዛ ታስሩትና ከ1 ሰዓት በኋላ ወይም 2 ሰዓት በኋላ ትታጠባላችሁ ማለት ነው። ከፈለጋችሁት፣ ካልፈለጋችሁት ደግሞ እንደዛው ማቀመጥ ይችላል ማለት ነው። እንደሌላኛው ዘይት ማለት ነው። ምንም አያረግም። ጸጉር ያሳምራል፣ በደንብ ደግሞ ያረዝማል። በጣም ነው የሚያምረው ጸጉር ማለት ነው። በጣም በደንብ ነው የሚያሳምረው ማለት ነው። እና ተጠቅሞት ይላችኋለሁ። ወንዶቹም እንደዛ በሙሉ ያኔ ሙሉ በሙሉ የመለጠ ጸጉር ሳይሆን ለመለጥ ወደዛ ወደ ኋላ የሄደ ጸጉር ለወንዶች አሪፍ ነው። ተቀቡት እናንተም ይላችኋለሁ። ለወንድም ለሴቱም ዘይቱ በጣም አሪፍ ነው። ሶስተኛ ደግሞ ሁለተኛው ጥቅሙ ለቅንድብ የሌላቸው ሰዎች በትንሹ ማለት ነው ይሄ ኩል የምትቀቡበት አለ አይደለ? እንትኑ ብሩሹ በዛ ትቀቡትና በጣም አሪፍ ነው። ቅንድባቸው ከአይናቸው በላይ ያለው ማለት ነው ወደ አይናቸው እንዳታቀርቡት። እሱን ስትቀቡ ያበቅላል፣ በጣም ደግሞ ያሳምራል ማለት ነው። ጸጉራችሁ ተቀብታችሁ ውጤቱን ከ1 ወር 2 ወር በኋላ ታያታላችሁ። በጣም አሪፍ ነው። እኔ ወድጃለሁ፣ በጣም ነው ወደድኩት ማለት ነው። እና ተቀብታችሁት እዩት ውጤቱን እላችኋለሁ። ለቅንድብም ለጸጉሩም አሪፍ ነው። ወደ አይናችሁ ብቻ እንዳታቀርቡት ማለት ነው። እና ተጠቅሙት፣ አሪፍ ነው። እኔ ወድጃለሁ። ለራሴ እየጠቀመኝን ለእናንተ ከጠቀማችሁ ብዬ አመጣሁላችሁ። እና ስለ ጸጉር፣ ስለ ሻምቦ፣ ስለ ይሄ ምናምን የምንቀቡ ከቤታችን
ከቤታችን ፈጥረን ለራሳችን የምንቀባው ነገር አለ አይደለ? እሱ ጥያቄ ካላችሁ እኔ ለራሴ የጠቀመኝን አሳያችኋለሁ፣ ደግሞ መከራችኋለሁ ይላችኋለሁ። እኛ ሴቶች ጸጉራችን በጣም ነው የምንወደው ማለት ነው። ከምንም በላይ ጸጉር እንወዳለን። እሱ ነው ከኛ ጋር የሚሞተው ማለት ነው። እኛ ስንሞት ስንቀበር ጸጉራችን ብቻ ነው ከኛ ጋር የሚቀበረው ማለት ነው። እና ደግሞ እዚህ ላይ ማለት የሚፈልገው እንደ አረቦቹ ሁሉ ቀን በየቀኑ እንዳታጠቡት። የኛ ጸጉር ያበሻ ጸጉር እንደ አረቦቹ አይደለም። እኔ ብዬ የሚመክራቸው ቢኖር በሳምንት አንዴ ወይን ቢበዛ ሁለቴ ይበቃል እላችኋለሁ። እና በርቱ፣ አምሽሩ፣ ከእናንተ ጋር ይሁን እላችኋለሁ። ጥያቄ ካላችሁ ጠይቁኝ፣ ኮሜንት ስር አስቀምጡልኝ። ደግሞ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ዩቲዩብን ደግሞ ሰብስክራይብ አድርጉት እላችኋለሁ። አበዛሁባችሁ። ኢንሻአላህ በላ ፍቃድ በሌላ ቪዲዮ እስከንገናኝ ድረስ ሰላም አለይኩም ወራህመቱላሂ ወበረካቱ።